እንትን ማጥለው ጃፒ ነው አዳምጪኝ። ልጁ ጋር ተጣሉ አይደለ? ተሰዳደቡ። ሲሰድባት እኔና ማሜ ገብተን አስቆመነዋል። ያ ትቷታል። ዛሬ አንድ ነገር ነው መናገር የምፈልገው። ኦኬ ሰደባት አይደል? ግን በዚህ ልክ ማህበረሰብ እንደዚህ ረድቻለሁ ብሎ ደረሰኝ ይዞ መውጣት ማለት ሌላ የሚያሳፍር ነው። ረድቻለሁ ጆከር አይደለም። ጆከር አዎ የራስ ጉዳይ ጆከር የራስ ጉዳይ ቁጭ በቃ የራስ ጉዳይ ጆከር እንደፈለጋችሁ ተሳደብ ጆከር ባክሽ ለምን አረግጥሽም ካጠፋሽ ማነሽ አንቺ ጆከር ፕሊዝ ጆከር በቃ ዳኒ ሲበዛ ያስጠላል። በቃ ደረሰኛን አሳይታለች አይደል? ነገ እኔ ሰብስቤ ከአማራ ልጆችም ሆነ ከራሴም ትሰጣለች ገንዘብ አይደለም ጆከር አይደለም እንዴ ማንም ያስገድልባት ማንም ያስገድልባት ስማ ታው እንጂ አንዳንድ ጊዜ ይሄ ማህበረሰብ አያሳዝናችሁም? ለመፈመስ አማራ ቀን ሲሰርባ እኔንም ይሰድበኛል ማንንም ይሰድባል አይደል እንዴ? ስለዚህ ያን ቀን እኛ ገብተን እና ማሚ እረፍ ብለን አስነስተነዋል። ጆከር እንዳታስፈራራኝ ኧረ እባክሽ ሌላ እንዳትናገረኝ ስትከበሪ እንዳታስፈራራኝ ጆከር እንዳታስፈራራኝ አፍሽ እንዳከፍቺ ነው ላይ የራስ ጉዳይ በማስፈራራት ከሆነ እንዳታስፈራራኝ ምንም አታመጣም። አራሽ ምረፍ ያልኩሽ አትሳደቢ። ማህበረሰብ እኔ አንተን አልሰደብኩም። የለመንኩሽ እኮ ነው እኔ አንተን አልሰደብኩም። እስከ ዛሬ ጸጥ ያልኩት አንተ ስለማከብር ነው። አክብሬሽ ለመንኩሽ እስካሁን ይደብራል። እኔ ማክብሬሽ ነው ጸጥ ያልኩት መናገር ያማራ እኔ ማክብሬሽ ነው ጸጥ ያልኩት እኔ አንተን አክብሬ ነው ዝም ያልኩሽም እኮ ጉቺ በቃ እኔ ማክብሬ ነው ጸጥ ያልኩት። እኔ ማክብሬ ነው ጸጥ ያልኩት። የለም እንደ ግለሰብ እኔን ስደብኝ፣ ስለ ቤተሰብሽ ምናምን አትናገሪ። እኔን ስደብኝ እኔ ካጣት ብቻ ሆነ ወንድሞቼ ስለማልሰድብ አንተን ስንልሽ ለምን ወተሽ አተኝም? አንቺ ረማሚው ታርጋት በቃ ለምንድን ነው ግን እንደዚህ ጆከር አልሰድብክም። ጆከር አልሰድብክም። በቃ እሺ ተይ በቃ እሺ ጆከር እየለመንኩሽ ነው። አንዴ እሺ ቆይ እሺ ስማኝ ነኝ ወላሂ ገብቼ ጃፒ ረፍህት ናት ብለን እና ማሜነን ያስነሳ ነው 5-6 ጊዜ አውርዶ ማለት ነው። ትቷታል። እሷ የተሰማት ምን አውቃለሁ በምን እንደተጣሉን ጋይስ። እኔ እኮ መከራዬን አየሁ። እኔስ ምን ላድርግ? እኔ ጆከር ልንገርህ የእናቴ ልጆች ወንድሞቼ በቃ የቤተሰቦችሽን መጥራት አያስፈልግም። እሺ አሁን ተረጋጋ። እንዲገደሉ የእሷን ቤት የሚያውቁ ሰው የለም።